የኢዮብ መጽሐፍ ምዕራፍ 42 ላይ የመጨረሻው ምዕራፍ ማለት ነው። የመጽሐፉ የመጨረሻ ምዕራፍ ነው። የመጀመሪያዎቹ 6 ቁጥሮች በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። ኢዮብም እንዲህ ሲል መለሰ፣ ለእግዚአብሔር እንዲህ ሲል መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅሁ። አንተ ያለ እውቀት እቅዴን የሚያደበዝዝ ይማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው ማልችለውን ጉዳይ ተናገሩህ። ስማኝ ልናገር፣ እኔ ጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። የዚህ ታሪክ ባለቤት የሆነው ኢዮብ ከምዕራፍ 1 ጀምሮ እስከ ምዕራፍ 42 ድረስ ኦልሞስት የመጽሐፉ 70% አካባቢ በሱ ንግግር የተሞላ ነውና በመጽሐፍ 1 ላይ የምታስታውሱ ከሆነ ሰውየው ዖፅ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው፣ በሙቱ ባህር ሳይድ ማለት ነው። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ፣ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። ከዛ በኋላ በእንደዚህ አይነት መንገድ ሀብት አይለካም። ሰውየው ይኖርበት የነበረበት ዘመንም ነው እና በከብት ብዛት በነበረው በአህያ ብዛት በእህል ብዛት ነው የሚለካው። እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሬን ኢዮብን አየው አለው። አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው። በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው። አጥራጥረለት፣ ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረ ሆነው። ቅጥሩ በጣም ትልቅ ነው፣ አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል አለው። አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል አለው። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት እና ሰይጣንን አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል፣ ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከ4 አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አለው። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና እግዚአብሔር ሰጠ አለ። እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን አለ። ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዚአብሔር። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁት፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን
አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው፣ ሰው እኮ ይሄንን ሁሉ ለሕይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል ምታው አለው እና አቁሰለው ሲለው እግዚአብሔር እንደዚህ ያለው ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። ሰይጣን ተመልሶ መጣ፣ ቁስሉን በገል አከከ ይላል። በዛ ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሪያ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። የባሪያ ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ 3 ናቸው። ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለበት፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ። እግዚአብሔር መጣ፣ ይምጣና እንጠየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት አለ፣ መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። ወገቡ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው፣ በል ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀነት ምናምን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጃው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ ያለ ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዴ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ፣ ድባው መሽቶብሃል ግባ እሏለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረካለው ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር። ለካ ምንም ብታረገኝ ልክ ነህ አሉ። አልገባኝም ነው ጭቅጭቁ። አሁንስ አወቅኩ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቃለሁ። እግዚአብሔር ሉዓላዊ ነው፣ ሶቨሪን ጋድ የሚል አንደርስታንድ አረኳለ። እግዚአብሔር ሉዓላዊ ነው፣ ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው is always sovereign። እግዚአብሔር ሁሌ ሉዓላዊ ነው። ከመጀመሪያ መጨረሻውን ኢሳይያስ 46:10 ከመጀመሪያ መጨረሻ ከጥንት ያልተደረገውን ነው የምናገረዋል። መጀመሪያ ላይ ቆሚያ መጨረሻው ነው። ጥንት ላይ ሆኜ ገና ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽመዋለሁ። እንደሱ ነው ያለው ኢሳይያስ 46:10 ላይ ማንም አለ እግዚአብሔር አይጫነኝም።
ኢዮብ ይሄ ገባኛል፣ ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ሐሳብ ሊከለከል እንደማይችል። ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው። አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ? አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲል ሰው ራሱ ሲል ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለው አይደል? ያው አንድ ሰው መጥቶ ይሄ ማን ነው ካለ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው ማለት። እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር። ከሰማይ አስበው ይሄ ማን ነው ሲል ድመቅ አለ ኢዮብ። እጁን እንዲያንስቶ ያለ ዕውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡ እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ክብር ለኢየሱስ ይሁን። ኢዮብ በዚህ ሁሉ ሲቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ሲቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። አላይህም ብሎታል ኢየሱስን። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮ አልሰማህም አለው። ወደ እኔ እንዳይመጣ አለው። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴነ ኃጢአተኛነ የተረገምከነ ይሉታል። ዝም አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተገባም። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት። ኢየሱስ መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። ብቸኛ ነው። ክብር ለኢየሱስ ይሁን። ኢየሱስ ታገሰ። ኢየሱስ በመከራ ውስጥ አለፈ። ስጋና አጥንቱ ተገነጠለ። ነፍሱን ስለ ኃጢአተኞች መስዋዕት አድርጎ አቀረበ። ክብር ለኢየሱስ ይሁን። ትዕግስት የታየው ክሮስ ላይ ኢየሱስ ጨከነ፣ መስቀል ላይ ነው። ኢየሱስ ዝም አለ፣ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው፣ መስቀል ላይ ነው። ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞተ፣ መስቀል ላይ ነው።
ከመስቀል ላይ አውርደው ወስደው ቀበሩት። ስለ እኔ ኃጢአት ነው። ኢየሱስ ብቻ ሞዴላችን ነው። እግዚአብሔር ጻድቅ ነው ታውቃላችሁ። ኢዮብን አሰቃይቶ ኢዮብ አንደርስታንድ አድርጓል። ባይዘው ገብቶኛል አለ። በቃ ማን እንደሆንክ ገብቶኛል። ሐሳብንም ላደበዝዝብ ሞክሬ ነበርው ንስሐ ገባለሁ አይደል? ቁጥር 6 እንደሱ አይደል የሚለው? ራሴን እንቃለሁ አይደል ያለው? አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ላደበዝዝብ ሞከርኩ ማረኝ አለው። በዚህ ሁሉ ሲቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። እግዚአብሔር ራሱን አሳየው በመንገዱ። ኢዮብ ገባው እግዚአብሔር ማን እንደሆነ ገባው። በቃ መጽሐፉ አለቀ ቢባል ልክ እኮ ነው። በቃ ምንም ችግር የለውም። እግዚአብሔርስ አይበቃኝም አለ። ለኢዮብ እግዚአብሔር እንደገና አይደል ጨመረለት ይላል። በጥፍ በጥፍ ሰጠው ይልና በጣም የሚገርማችሁ ኢዮብ በጣም የሚደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄደዋል፣ ባይዘ አሰቃይቶት ሄደዋል። ከሰይጣን ጋር አብረው መከራውን አብልቶት ወደ ሀገራቸው ተመለሰው። ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው። እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኸኛለሁ ማራቸው ባክ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ኢዮብም ብሎ የተገለጠው እንጂ አይጠበባቸው ብሎ አይደል። እግዚአብሔር ለዚህ ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት። ይሄ ሁሉ አንተ 30 ምዕራፍ የፈሰሰ ጥበብ ከንቱ ነው እግዚአብሔር ከሌለበት። ይስማ ፍልስፍና ምን ያክል ባዶ እንደሆነ የምታዩት እግዚአብሔር የመጣቀን ጭንቅላትን አሳብዶ አስገርመህ አንተ ሰውን ሁሉ እግዚአብሔር ሲመጣስ በልዱና እሱ ፊት ንስሐ ግቡ አለ። ከዛ እኔ ይቅር እምላችሁ እሱን ይቅርታ ስትሉት ነው። ተሰብስበው መጣ። ቅድም ይኸው እግዚአብሔር ጻድቅ ነው አንተ ኃጢአተኛ ነው ያለው በልዳዶስ ማረን አለው። እንዲሁ እባክህ እኛ በድለናል ልክ አይደለንም አለ። ጻድቅ ነህም አትለውም ኢዮብን። ምክንያቱም ኢዮብ ራሱ በንግግሩ ማለት እነሱም ብሏቸው የሚቤዠኝ ይፈልጋሉ ብሏቸው። እኔና እግዚአብሔር መካከል የሚቆም የኔን ሰውነት እግዚአብሔርን ጽድቅ ደግሞ መጥኖ መሃላችን የሚቆም ያስፈልጋል። በእግዚአብሔርና በሰው መሃል የሚገባ ያስፈልገናል ብሏል። ስለዚህ ጻድቅና አትለውም ግን አልገባንም በቃ እየተሰራ የነበረው ብለው ይቅርታ ሲጠይቁት ኢዮብ ማራቸው እግዚአብሔርም ይቅር አላቸው ይላል። ነገሩ በዚህ መንገድ አላለቀም ነው አይደል? ከዛ እግዚአብሔር ኢዮብን ባረከው ይልና ኢዮብም ከዚህ ነገር በኋላ 140 ዓመት ኖረ የሚል ቃል አለ። ከነ ሙሴ ወዲህ 120 ዓመት ነው ሰው የሚኖረው። ስለዚህ ሰውየው ከአብርሃም በፊት ነው ማለት ነው። እድሜው ራሱ ከአብርሃም በፊት እንደሆነ ያስታውቃል። ከዚህም ነገር በኋላ ነው በዚህ ሰውየው 100 ዓመት ከኖረ በኋላ ነው 140። የድሮ እኮ ደስ ይላል። አይ ግን አይ ደስ ይላል እንደ ዘንድሮ ስላልነበረ ይሆናል። አሁን እኮ በስማ 140 ከዚህ በኋላ ጌታም ይመጣል። በእርግጥ ግን ኑሩስ ቢላችሁ ራሱ ጌታ ራሱ ይመጣል መሃል ላይ። የድሮ አሳይመንቱ ትንሽ ነው፣ ዝም ብሎ ነው የሚኖሩት አይደል? በጣም ተሰብስበው አንድ ጥቅስ ነው የሚወጣው። 970 ዓመት ኖረ ብሎ ኖረ የሚል ጥቅስ ብቻ ነው የሚወጣው። እግዚአብሔር ይጠብቃችሁ ከዚህ በእውነት 900 ዓመት ዝም ብሎ ሰው ነው እንዴት ራሱ ይችላል? እኔ አሁን ያለ ዲዛይን የእግዚአብሔር ልብስ አንደርስታንድ ሳያደርግ እንዴትስ ነግቶለት በሰላም ይነሳል? በእውነት እንትኑን ወቀሳውን ሰው እንዴት ይችላል? ዝም ብሎ መኖር ወቀሳ እኮ አለው አይደል? ሰው ዝም ብሎ ሲኖር አትወቀሱ። እየበሉ እየጠጡ እየተኙ ወቀሳ የለውም አለው እኮ አይደል? ምን ሰራ አይላችሁም እንዴ? ውስጣችሁ አገለገልክ ወይ? የእግዚአብሔር መንግስት ባንተ ተራመደ ወይ? ሰው ዳነ ወይ ይላል እኮ ውስጥ እንደ ክርስቲያን አይደል? እንጂ ዝም ብሎ መኖር ከመድከሙም ውጪ ወቀሳ አለው። አሁን የድሮዎቹ ግን ወንጌል ስርጭት የሚሄዱበትም የለም፣ ሰውም ትንሽ ነው። 900 ዓመት 1 ሚሊኒየም እንደማለት እኮ ነው። አንድ ሰው ኖሮ አሁን እንግዲህ አስባችኋል፣ ዘንድሮ ቢሆን ኢየሱስ ወደ አብ ከሄደ 2000 ዓመት ሆነ።
ሰውየውና ልጁ እንደማለት እኮ ነው። መሬት ላይ እንግዲህ 900 ዓመት ቢኖር እኮ የሰውየው ልጅ አባቴ ያውቀዋል ይልሃል ማለት ነው። ከ2000 ዓመት በኋላ በጣም ረጅም ሰባዋን እግዚአብሔር ባርኳት፣ ወንጌል ሰብካችሁባት፣ ሰው ድኖበት፣ እግዚአብሔር ከብሮበት በዘላለም መንግስት በብዙ ሽልማት ይሞላላችሁ። ኢዮብን እግዚአብሔር መጨረሻ ላይ በእንደነዚህ አይነት ነገሮች ካሰው ልንል እንችላለን። ካሰው ብሉይ ኪዳን ስለሆነ፣ አዲስ ኪዳን ግን ካሳችን ኢየሱስ ነው። እግዚአብሔር የሚከፍለኝ ኢየሱስን ነው። እግዚአብሔር ከፈለኝ የሚለው ልጁን ባከበረበት በዚያ ክብር ሲቀላቀለን ኢየሱስ አጠገብ ሄደ ሰማይ መቀመጥ ነው ዘንድሮ ክፍያ። በእውነት ነው የምላችሁ። ክብር ለኢየሱስ ብቻ ይሁን። አዳኛችን በመሃል መጥቶልናል። ቤዛ አግኝተናልኛ። ኢዮብ ቀድሞ የሚቤዠኝ ይመጣል በምድር ላይ ይቆምልኛል ብሎ አምላክ ሰው እንደሚሆን በእግዚአብሔርና በሱ መካከል እንደሚገባለት የኢዮብን ቁስል፣ የኢዮብን ሲቃ፣ የኢዮብን የሚያልፍበትን መንገድ አንደርስታንድ የሚያደርግ በሰውነቱ በእግዚአብሔር በኩል ደግሞ በመለኮትነቱ በሙላት ሊታይለት የሚችል አምላክ ሰው እንደሚሆን በጣም ገብቶት የሚቤዠኝ ይመጣል በምድርም ፊት ላይ ደግሞ ይቆማል አለ። ምዕራፍ 9 ደግሞ በዳኛው በእግዚአብሔርና በእኔ መካከል ይገባልኛል አለ። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳንን አንደርስታንድ አድርጓል። ክብር ለኢየሱስ ይሁን። ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረን ትዕግስት ካልን ኢየሱስ በመስቀል ላይ ለመታገሱ ኢዮብ በ30 ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እችን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ከኢዮብ በላይ የተሰቃየ አለን፣ ከኢዮብ በላይ የታገሰ አለን፣ ከኢዮብ በላይ የተዋረደ አለ፣ ከኢዮብ በላይ የከበረ አለ። እርሱም ጌታችን ኢየሱስ ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።